ሰላም የየሩስ ቢቲ ዩቲዩብ ቻናል ቤተሰቦች እንደምናቸው? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። ስለ ቀረፋ ጥቅሞችና አጠቃቀሞቹን ማብራራላችሁና ማሳያችሁ ይሆናል። የቀረፋን ውህድ በምንጠቀምበት ጊዜ ከምናገኛቸው ጥቅሞች አንዱ የፊታችንን የወዝ መጠን ኮንትሮል በማድረግ ወዛን ፊት ላለ ሰዎች ቀድሞውኑ ብጉር እንዳይጣብን ያደርጋል። ሁለተኛ ደግሞ ፊታችንን ማሳጅ በምናደርግበት ጊዜ የሰው ልጅ የሰውነት የቆዳ ሴሎች በየ28 ቀኑ እየሞቱ በሌላ በአዲስ የቆዳ ሴሎች የሚተኩ ስለሆነ የቆሸሸው ኦልሬዲ የሞተ የቆዳ ሴሎቻችን መወገድ አለባቸውና ማሳጅ በምናደርግበት ጊዜ ያስወግድልናል ማለት ነው። ሶስተኛው ደግሞ ደረቅ ቆዳ ላለን ሰዎች የፈካ የፊት ገጽታ እንዲኖረን ያደርጋል፣ ይሰጠናል ማለት ነውና ይህንን ውህድ ለማዘጋጀት ከሚያስፈልጉን ግብአቶች ሶስቱ አንደኛው የተፈጨ የቀረፋ ፓውደር፣ ሁለተኛ ደግሞ ኦርጋኒክ የሆነ ማር፣ ሶስተኛ ደግሞ የሎሚ ጭማቂ ኦር ደግሞ ሎሚ ነው ማለት ነውና እነኚህን ውህድ በደንብ አድርገን አዋህደን በምንጠቀምበት ጊዜ የሚያምር ገጽታን የሚያምር መልክን ይሰጠናል ማለት ነው። እና አሁን እንዴት እንደሚዘጋጅ የማሳያችሁናል ማለት ነውና እዚህ ጋር እንደምታዩት ማር አለኝ እና እንዳልኳችሁ 2 ማንኪያ ማር አደርጋለሁ። ኦርጋኒክ ነው እንደምታዩት፣ በጣም ወፍራም ነው እና 2 ማንኪያ አደርጋለሁ ማለት ነው። በመቀጠል ደግሞ 1 ማንኪያ የቀረፋ ፓውደር እናደርጋለን። 1 ማንኪያ የቀረፋ ፓውደር እናደርጋለን። ከዛን ደግሞ እንደገና 1 ማንኪያ ወይንም ደግሞ ግማሽ ማንኪያ የሎሚ ጭማቂ አድርገን እናማስላለን ማለት ነው። በደንብ እስኪዋሃድ ድረስ እናማስላለን ማለት ነው። እና እንደምታዩት ነው እንደዚህ አድርገን እናዋህደው ነው። እና እዚህ ጋር እንደምታዩት እኔ ተቀብቻለሁ። ልክ እንደዚህ ፊታችሁንም አንገታችሁንም የተለያየ ከለር እንዳይኖረው የተለያየ መልክ እንዳያመጣባችሁ እንደዚህ አርጋችሁ ትቀቡታላችሁ። በደንብ ማሳጅ ታረጋላችሁ። እኔ እንዳደረኩት ነው ማድረግ ያለባችሁ። አለባበሴም ትንሽ ስላልተመቸኝ ነው እንጂ ትከሻችሁ ደረታችሁ አካባቢ አንድ ላይ ብታሹት ይመረጣል። በደንብ አርጋችሁ ልክ እንደዚህ ማሳጅ ታረጋላችሁ ማለት ነው።
ከዛ በስተመጨረሻ ከ15 ደቂቃ በኋላ ታጥቤው ይኸውና ይሄን የመሰለ ፊት ሰጥቶኛል ማለት ነው።